እንደዛ እኮ ነው የማወራችሁ። ወጣ ብላችሁ አንዳንዴ ፀሐዩ ምን እኔ ራሴ አለመውጣቴ እስከዛሬ ድረስ ያናደኛል። ማርያምን ወጣ በሉ። የሚገኘው ነገር አይታወቅም። ስትወጪ ጉፍፍፍ ብለሽ አትውጪ። ራስሽን ጠበቅ ባለሽ ነገር ጨርቅሽን ጨፍጨፍ አድርገሽ ለወንደሪ ይኖራል እዚህ ሀገር አጣጥበሽ ያለሽን ነገር ስፕሬ ያው ፊትሽ ገምጭ ካልሆነ በስተቀር ዝም ብሎ በጣም ቤሪፉል ከሆንሽ ሲምፕል ነገር ለብሰሽ ስትሄጂ ከኋላሽ እየተከተሉ ዋስጎናውን ሲልሽ ነትጎናውን እያልሽ ትፈልጊያለሽ በብዙ ነገር። ይሄ ሴክሹዋል አይደለም ብላችሁ ጀስት አንዳንድ ኦፖርቹኒቲ ሊኖሩ ይችላሉ እዚህ ሀገር። እንዲያውም ከነ ሪሞርኬ ነው 2 ይዤ እየተጓዝኩ ሲሪየስሊ። አሁን ሰውዬው ጆሮዬን ያደማዋል እንዳነበው ይሄንን ነገር ማለት ነው። ወጣ በሉ። አሁን እኔ ስደብሩኝ ዝግት አድርጌበት ሰመር ነው የሆነች ቦታ ላይ ይዘው መለስ ደረስ ቀለስ ብዬ ነው እንጂ እዚህ ቀኑ ሙሉ ሳጫውታ አሉልም። እኔ ሰው እየተዋወቁ ሻይ ይጠጣል፣ ኮፊ ምግብ ይበላል፣ ብዙ ነገሮች ይካሄዳሉ። እዚህ ቁጭ ብሎ የማንንም ጣሳ ራስ ሲያጫውቱ መዋል አሁን እኔ ማንበብ አለብኝ ስላችሁ ውሸቴን ነው የሚመስላችሁ። ማንበብ አለብኝ፣ ታይም የለኝም። ለምንድን ነው እኔ ማንበብ አለብኝ ስላችሁ የምትናደዱ? ግን ጋይስ ላይክ እንደማላነብ አድርጋችሁ የምትስቡኝ አብረን ስለዋለ ነው እዛ ላይክ በቃ ሙቪው ላይ ካልሆንኩ አታምኑኝም። ባበሻ ሙቪም በዚህ ሀገር ሙቪም ነው የምታዩኝ። አሁን እኔ በቃ ተፈላጊነቴ ወደ ላይ ወጥቷል። ይህን እየቀረስሽ ፖስት ቆርጠሽ ላኪላት፣ ለምቀኛዬም ለአፍቃሪም ላኩላቸው። By 2030, programming is going to be one of the most in-demand jobs. Like typing when I was a kid? Actually, it may be one of the few jobs that won't be replaced by automation.